በጋሻው ተጨማለቀ ስር የሰደደው አኩራ ዘለልነት ላይ ዘልዛላነት አከለበት። ወላጆቹ ጭኑ ስር ገብተው ያልቆነጠጡት በጋሻው ደሳለኝ ደስ የማያሰኝ ነገር ተናግሯል። ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ፣ ሻሸመኔ ለኮሳት። አበው ባለጌን ካሳደገ እየገደለ ይጸድቃል ይላሉ። የወላይታ አበው ደግሞ የዳዳሮ የባዘኝ ኬኬስ ይላሉ። በአማርኛ ሲመነዘር አጉል ብልጠት ያደርሳል ከሞት እንደማለት ነው። በጋሻው በገዛ እጁ መጨረሻውን እያፋጠነ ይመስላል። ወጋ ወጋዎች ነን። ታታሪ ሚዲያ ለሀቅ ለፍትህ ለሰው ልጆች መብት እንዋጋለን። ላይክ ሼርና ሰብስክራይብ በማድረግ አበረታቱን። ተከስሯል ጦሩ ስሙትና ወጉን የጎደለ ካለ ኮመንት ላይ ወጉን ብለናል። አብራችሁን ቆዩ። በጋሻው ደሳለኝ የኦርቶዶክስ ነገር በቃኝ ብሎ ማሊያ ከቀየረ ሰነባብቷል። መብቱ ነው። ማንኛውም ሰው ሃይማኖት የመቀየር መብት አለው። ያኔ በጥቁር የዝውውር መስኮት ከሹከክ ባልተናነሰ ሹልክ ብሎ ሲጎበልል እሱም ዝም አቡኑም ዝም ብለው ነበር። ምዕመኑ ብቻ ትንሽ አኩረምርሞ ነበር። ቀንጦይኔ ጉተ ጉጬኔ ጎተ አይወጣኝም ክፉ ትስብት ነው ትርፉ ብሎ ነበር ምዕመኑ። እውነት አለው። ያንን የመሰለ አገልጋይ ጠፈር በሚሰነጥቅ አንደበቱ እልፍ ቅዱስ ቃላትን በመቆስ የሚሰብክ በአስገምጋሚ ድምፁ እየከሰሰ የስንቱን ልብ የመለሰ አገልጋይ ማጣት ትንሽ ቅር ያሰኛል። የበጋሻው ሚና እንደ አርሰናሉ ቶማስ ፓርቲ ነው። ሆኖም እልፍ ሲሉ እልፍ ይገኛል እንዲሉ እሱን በእጥፉ የሚተኩ ብዙዎች መጥተው መጥኔ ለኔ አሰኝተውት ነበር። በጌ እምብዛም ድምፁ ሳይሰማ በዝምታ ለብዙ ዓመታት ቆይቶ ነበር። በአዲሱ ማሊያ ብቅ ብቅ ማለት ሲጀምር ግን ጥፋቱ በዛ። በጋሻው ትላንት በኦርቶዶክስ ቤተ ክርስቲያን አስተምሮ መሰረት ስለ ኢየሱስ አምላክነት፣ ስለ ድንግል ማርያም አማላጅነት፣ ስለ መስቀል ብዙ አስተምሯል። ትላንት በሰበከ አንደበቱ ደግሞ መልሶ የጌታን እናት ተሳደበ፣ አንቋሸሸ። ቁጣ ሲበዛበትና ሲደነግጥ የተሳደብኩት አፌን አዳልጦት ነው ይቅር በሉኝ፣ ስህተት ነው ብሎ አስተባበለ፣ ይቅርታ ጠየቀ። ከዚያም የፕሮቴስታንታዊ ትምህርቶችን በሰፊው ተቸ። እንደገና ደግሞ ዞሩ በዚያው አንደበቱ ማርያምን፣ መላእክትን፣ የኢየሱስ ክርስቶስ አምላክነትንና ፈጣሪነትን ካደ። ኢየሱስ አማላጅ እንጂ አምላክ አይደለም አለ። ዘንድሮ ለፕሮቴስታንት ደግፎ ሲያወራ አይገርምና በሚቀጥለው ደግሞ ፕሮቴስታንታዊ ትምህርትን ሲተችና ሲያንቋሸሽ ይታያል። ሰውየው በአንድ ራስ ሁለት ምላስ ሆኖ መኖሩን ቀጠለበት። ነገር ግን ብዙም ሳይብስበት እንደ ሰሞኑ አኩራ ዘለልነቱ ሳይናኝ በፊት በሚሌኒየም አዳራሽ ላይ ዘለል እያለ በስፓርታ ጀግና ገጽታ በሰበከበት ዕለት ማግስት በሳሉና አስተዋዩ ጸሐፊ በእውቀቱ ስዩም ታላቅ ግሳጼን አስፍሮ ነበር። በውቄ ቃል በቃል እንዲህ ነበር ያለው። በጋሻው ደሳለኝ ሚሌኒየም አዳራሽ ባቀረበው ስብከት የምትናደዱ ሰዎች ግን ጤነኛ ናችሁ? ሌላ ሀገራዊ አጀንዳ ጠፍቶ ነው የምትረባረቡት? ቆይ ሰውየው ምን ያርጋችሁ? ለምን እንደ ሮማ ወታደር ለበሰ ትላላችሁ? እና ምን አማራጭ ነበረው? እንደ ራስ አባተ ቢለብስ እንደ ነፍጠኛ ለበሰ ብለው የቸርች መስሪያ ቤት ይገለግሉታል። በዚህ ዘመን የሮማ ወታደር የጦር ልብስ ማግኘት እንዴት ከባድ እንደሆነ አስባችሁታል? ጥሩሩን ሳይሆን ጥረቱን ልናደንቅለት ይገባል ባይ ነኝ። በእርግጥ የለበሰው ጥሩር የተሰነገ ጉርድ በርሜል ነው የሚያስመስለው። እዚያ ውስጥ መስበክ አይደለም 10 ደቂቃ ብቆም ልሞት እችላለሁ ይባላል አይባልም? ብትችል አግዘው። አጠገቡ ቆመ፣ ኮፍያውን በባላ ደግፍለት። እሰይ ሲያንስ ነው። የአባቶችን ጥምጣም ከርተ ሄደ፣ የተልባ ስፍር የመሰለ ቆብ ላይ ጣለ ይባላል። በዛ ላይ በሰውነቱ ሙድ መያዝስ ተገቢ ነውን? የግድ ሰባኪ ሁላ እንደ ፓስተር ዴቭና እንደ መስፍን ጉቱ ቀጫጫ መሆን አለበት? 7 ዓመት ሱባኤ የቆየው ታገስ ኩርት ቤት ውስጥ ነው የሚለው ትችትስ አስፈላጊ ነውን? አሁን ይሄ ሰውነት የመጋቢ ነው ወይስ የተመጋቢ ብሎ መለፋደድ ከጨዋ ሰው ይጠበቃል? እንደኔ እንዲህ ካሉ ተራ ነገሮች ወጥተን በድምፃዊ ሃሌሉያ ጡትና በሌሎች አንገብጋቢ ሀገራዊ ጉዳዮች ላይ ብናተኩር እመርጣለሁ ይላል በውቄ። የበእውቀቱን ንግግር ተከትሎ ተጨማሪ ግርግሮች ተነስቶ የነበረ ቢሆንም ወዲያው ተዘንግተዋል። አሁን ደግሞ ከሰሞኑ በስብከት ላይ ሆኖ የተናገረው ለጆሮ የሚከብድ ንግግር ሰዎች ዘንድ ቁጣን አስነስቷል። ተጠቃን እንዲሆነን እንዴ! አንተ ምን አርገ ነው ባለማህተሞች የታረ? እኔ ከቤተ ክርስቲያን ስወጣ መጀመሪያ የመዝሙር ካሴቱ ተሰብስቦ የተቃጠለው ሻሸመኔ በሚገኘው ቅዱስ ሚካኤል ቤተ ክርስቲያን ነበር። ይኸው በግፋቸው የተነሳ ከተማዋ ወደመች፣ የእግዚአብሔር ቁጣ አረፈባት ሲል በጭካኔ ተናግሯል። ዘመን ጠበቀ፣ እግዚአብሔር ጊዜ ጠበቀ፣ ሻሸመኔ ለኮሳት። ሻሸመኔ የደረሰው አሰቃቂ ውድመት ላይ ተሳልቋል። አለሁበት የሚለው የራሱ ፕሮቴስታንት እምነት ተከታዮች ሳይቀሩ
የተናገረው እኛን አይወክልም፣ ትክክል አይደለም ብለው እየተቃወሙት ነው። ጉዳዩን የህግ ሰዎች እያጣሩት መሆኑንና ምናልባትም በጋሻው ደሳለኝ ሊታሰር እንደሚችል አንዳንድ ጭምጭምታዎች እየተሰሙ ነው። ተከታትለን የምናሳውቃችሁ ይሆናል። ቆይ በጋሻው ምን እየሆነ ነው? ራሱን ከነብዩ ዮናስ ጋር እያነጻጸረ ይሆንን? ሀሳባችሁን ኮመንት ላይ አስቀምጡልን። ላይክ፣ ሼር እና ሰብስክራይብ አይረሳ። ወጋዎች ነን። እንዋጋ በለው